ዲያቆናዊት ሆና በሰንበት ትምህርት ቤት ቤተክርስቲያን እንድታገለግል ቤተክርስቲያንን በተሰጣት ጸጋ እንድታገለግል ለቤተክርስቲያን ትሰጣለች ማለት ነው። ይሄ ነው እንግዲህ የበኩር ማለት። አሁን ይሄ በኩር የሚለው ደግሞ በተለይ አሁን ዓለም ላይ ያለው ነገር ምንድነው? አብዛኛውን ዓለም እየተሸወረ ያለው ወይም እየጠፋ ያለበት ምክንያት በማይጠቅም በሚያልፈው ዓለም የማያልፈውን ሀብተ መንፈስ ቅዱስ የእግዚአብሔርን ክብር ማጣት ነው። ምን ማለት ነው? በማያልፈው ይሳው በምስር ወጥ ምኩርና ውሽቶ አመልክቱ። ስንቶቻችን አሁን ስንቱ ዓለም እንግዲህ ስናይ ስንት ነው በምግብ በእህል በልብስ በጥቅማጥቅም በዓለም ጌጣጌጥ እምነታቸውን የቀየሩት ስንቶቹ ናቸው የሚለውን ነገር ልንመረምር ይገባናል ማለት ነው። እና የተሰጠንን ሀብት ጸጋ የተሰጠንን ሹመት የተሰጠንን ክብር በምግብ ምክንያት እንዲያንሸት ይሄንን መጠንቀቅ ይገባናል ማለት ነው። ይሄን የሚያደርጉ ከሆኑ ይሳው ናቸው ይላል። ይሄን የሚያደርጉ የይሳውን ግብር የሚሰሩ ይሳው ናቸው። ያዕቆብ ግን ብኩርናውን ይዞ ብኩርና ብሎ ከወንድሙ ከይሳው ብኩርናውን እንደተቀበለ ያስረዳናል ማለት ነው። ይሄ የብሉይ ኪዳኑ ነው። ከዛም ቀጠለና እንግዲህ ስንመለከት ደግሞ ብኩር ይሄን ካለ አስራት የሚለውን ስናይ እንደው ለማሳጠር ያው ይተያጉር ነው። አሰረ ከአስር አንድ ያወጣ ማለት ነው። እሱ አሰረ ይልና አይኑ አለው አሰረ ይልና ከአስር አንዱ አወጣ ማለት ነው። ከአስር አንድ ማለት ነው። ይሄ በገንዘብ ነው። ከአስር አንድ አወጣ ማለት ነው። አስራት የሚለው አስራት ኤስ አስራትን አወጣለሁ እንዳለ ሳሙኤል በምዕራፍ 18 ላይ ነው። ይቅርታ አንደኛ ሳሙኤል ምዕራፍ 8 ከቁጥር 17 ላይ አስራትን ማውጣት እንዳለበት ይሄ በደንብ አድርጎ ይነገራል ማለት አስራት በበደንብ ማውጣት ያለበት። አሁን ነብዩ ሳሙኤል ምንድነው ከመጀመሪያው የበቀለች የፍሬ ዘለላ ይዞ የሄደ ማለት እንደው ሊቁ የባህር ሐሳብ ጥበብ አባታችን እንዲህ በቤተ ክርስቲያናችን አስተምሮ አጽዋማትን በደንብ አድርገው ቀምሮ ያወጣልን ዲሞጥሮስ ነው። እሱ የመጀመሪያው የስንዴ ዘለላውን ይዞ የመጀመሪያው ወጣችው እንደውም ያለ ጊዜው የበቀለች በውዳሴ ማርያም ትርጉም ላይ ያለ ጊዜው የበቀለች የስንዴ ዘለላ ይዞ የሚመጣ ሰው አለ። እሱ ሹሙት አይደል ያለው? እሱ ሹሙት ያለ ጊዜዋ የበቀለች የመጀመሪያው የበቀለችውን አስራት ይዘን አሁን በገጠራማ አሁን በሰሜን አካባቢ ስንሄድ መጀመሪያ አባቶቻችን እኛ ቅድመ አያቶቻችን ሲያደርጉ የነበሩት ምንድነው? አውድማ እህል ይወቃል። እህሉ ወደ ቤቱ ከመግባቱ በፊት በቁና በራዲያን ተሰፍሮ ለቤተ ክርስቲያን ይሰጣል። አሁንም አለ። አሁን በሰሜኑ ክፍል ያለ ይሄ ለዓመታዊ በዓል መደገሻ ለዝክር መዘከሪያ ይሆናል ማለት ነው። የመጀመሪያው ከቤት ከመግባቱ በፊት በአህያ ወይም በግመል በጋሪ በመኪና ተጭኖ ከመሄዱ በፊት አውድማው ላይ ተነስቶ ይሰጣል ማለት ነው። ይሄ በብሉይ ኪዳን የተጀመረ ነው። እንግዲህ በብሉይ ኪዳን ይሄን ካልን መስጠት እንዳለብን የቤተ ክርስቲያናችን አስተምሮ የግዴታ በብሉይ ኪዳን ይነግረናል ማለት ነው። ቀጣይ በሐዲስ ኪዳን እንዴት ነው? በሐዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ በኋላ ስብከቱ በዚህ ዓለም ሲያስተምረን አንድ ጥያቄ ቀረበ። እንደውም